ሰላም ጤና ይስጥልኝ የቻናሌ ተከታታዮች እንደምን ዋላችሁ ወይ እንደምን አመሻችሁ። በዛሬው ዕለትም እንደተለመደው ጥንታዊ ፈላስፋ ይዤላችሁ መጥቻለሁ። ስለ ጥንታዊ ማህበረሰብ ሲወራ እንግዲህ ቅድሚያ ትዝ የሚለን ኋላ ቀር ማህበረሰብ ሊሆኑ እንደሚችሉ ነው። ነገር ግን አሁን የማቀርብላችሁን ፈላስፋ ሀሳቦች ስታዳምጡ ወይም ከዚህ ሀሳቡ ጋር ስትተዋወቁ እውነት ኋላ ቀር ማህበረሰቦች እንደዚህ ያስባሉ ወይ የሚያስብል ፍልስፍና ያለው ፈላስፋ ነው። ዛሬም ድረስ ለበርካታ ምሁራን ለመረዳት አስቸጋሪ የሆነ ሰፊ ፍልስፍናዎች ያሉት ነው። ፓራሜኒደስ ይባላል። በግሪክ ሲጠራ አልሰማሁም። ያው ማንኛውም አንባቢ የሚያጋጥመው ችግር ምንድነው? የፕሮናውንሴሽን ችግር ነው። ከእንግዲህ ከሁለቱ አንዱ እንጠቀማለን ማለት ነው። በፍልስፍና ህይወቱ በማሰብ ታሪክ ላይ ደማቅ ገጽታ ያለው ፈላስፋ ነው። በአንድ በኩል የኢላቲክ የፍልስፍና ባህል መስራች ነው። የኢላቲክስ የሚባለው ከአዮናያ ግዛት ውጪ ያለች በጣሊያን የግሪክ ግዛት የሆነች ከተማ ናት እና በተወለደበት የኢላቲክ ፍልስፍና ተብሎ ይጠራል። የፓራሜኒደስ ፍልስፍና በሌላ በኩል ከአርስቶትል ባልተናነሰ የሜታፊዚክስ አባት ነው። ፍልስፍና የሚከራከረው ለአንድ ዓለም ነው። ዋና መነሻ ሀሳቡ ደግሞ የሄራክሊተስ የለውጥ ዓለም ነው። በፓራሜኒደስ እምነት እንግዲህ ዓለም አንድ ናት። ለውጥ የሚባል ነገር የለም። ዓለም አትከፋፈልም፣ አትለዋወጥም። የተለያየ ነገር ብዙ የሚባል ነገር የለም። ለውጥና ክፍፍል የሰዎች የስሜት ብዥታ የፈጠረው ነው በሚል ከሄራክሊተስ በተቃራኒ ቆሞ የሚከራከር ነው። ስለዚህ ለፓራሜኒደስ በእውነታው ዓለም ሁሉም ነገር አንድ ነው። በዚህም ፍልስፍና የኢላክቲካውያን ፍልስፍና መስራች ተብሎ ይታወቃል። በሌላ አጠራሩ ደግሞ የአሃዳዊ ፍልስፍና ብለን ልንጠራው እንችላለን። የፓራሜኒደስ ውልደት በተመለከተ የተለያየ ጊዜ ነው የተጠቀሰው። አንዳንዶቹ 504 ምዕተ ዓለም ነው ይላሉ። 500 ነው የሚሉም አሉ። 514 ወይም 15 የሚሉም አሉ። ምዕተ ዓመት እንደተወለደ የሚናገሩ መረጃ የተወለደበት ወቅት የሚወሰደው እንግዲህ በግምት ነው። የግምቱ መነሻ ደግሞ ፓራሜኒደስ ከተማሪው ዜኖ ጋር ወደ አቴንስ በማቅናት ከሶቅራጥስ ጋር የተወያዩበት ወቅት ነው። በዚህም እነ ፓራሜኒደስ በአዲስ መልኩ ይዘውት ስለመጡት ፍልስፍና ከሶቅራጥስ ጋር ሰፋ ያለ ውይይት አድርገዋል ይባላል። ሶቅራጥስ የሞት ፍርድ የተፈረደበት የ70 ዓመት ሽማግሌ እያለ ነው። ይህ የሆነው ደግሞ 399 ምዕተ ዓመት ነው። ፓራሜኒደስ እና ዜኖ ሶቅራጥስ ጋር ሲገናኙ ሶቅራጥስ ከ20ዎቹ ዕድሜ በታች ባሉት የሚገኝ ወጣት እንደነበረ ተነግሮናል። የተገናኙበት ጊዜ ደግሞ ከ450 እስከ 445 ምዕተ ዓመታት ባሉት ውስጥ ነው። በወቅቱ ፓራሜኒደስ የ60 ዓመት ጎልማሳ፣ ዜኖ ደግሞ በ40ዎች የሚገኝ መልከ መልካም ወጣት እንደሆነ ተነግሮናል። በዚህ ስሌት መሰረት ነው እንግዲህ የፓራሜኒደስ ውልደቱን የሚታወቀው። በዚህ መሰረት 510 ምዕተ ዓመት እንደሆነ በግምት ይወሰዳል። ብዙዎቹ ምሁራን ፕሌቶ ካሰፈረው የአቴንስ ጉብኝት አንጻር ግምታቸውን ከማስቀመጥ ውጭ የፓራሜኒደስን የተወለደበት ምዕተ ዓመት በትክክል አይታወቅም። ዞሮ ዞሮ ግምት ትክክል ሆነም አልሆነ ፓራሜኒደስ ተወልዶ ፍልስፍናውን ያስፋፋው ኢላ ተብላ ከምትገኝ የኢጣሊያን የግሪክ ግዛት ነው። ከህይወት ይልቅ ፓራሜኒደስ በጣም የሚታወቀው በፍልስፍናው ነው። ፓራሜኒደስ የራሱን አዲስ ፍልስፍና ነው ይዞ ብቅ ያለው። የፍልስፍና መጠሪያው ደግሞ የኢላቲክ ፍልስፍና ሲባል በይዘቱ ደግሞ አሃዳዊ ነው። ይህንን ፍልስፍና እንግዲህ ተማሪው ዜኖ እንደቀጠለበት ይታወቃል። የዜኖን ፍልስፍና በሚቀጥለው ፕሮግራም ላይ ስለምናይ በዛ መከታተል ይቻላል። አሁን ወደ ፓራሜኒደስ ፍልስፍና እንገባለን። ፓራሜኒደስ በብዛት የሚታወቀው ገጣሚ ፈላስፋ መሆኑ ነው። ፍልስፍናውን ያቀረበው በቅኔ ያበደ የግጥም ስራ ነው። የግጥሙ ይዘት ድራማዊ አቀራረብ ያለው ሲሆን ረቂቅና ጥልቅ ለመረዳት አስቸጋሪ የሆኑ የቅኔ አይነት ግጥም ነው። ፓራሜኒደስ ፍልስፍናን በግጥም በማቅረብ ከዜፋኖስ ቀጥሎ የተሳካለት ፈላስፋ ነው። በቅድመ ሶቅራጥስ ፍልስፍና ባህል ፍልስፍናን በግጥም ማቅረብ የተለመደ ቢሆንም እንደ ፓራሜኒደስ ረቂቅ ሀሳቦችን በግጥም ያቀረበ የለም ተብሎ ይወሰድለታል። ዜኖፋኖስም ከፓራሜኒደስ በፊት እንደዚሁ በግጥም ነበር ያቀረበው። ከፓራሜኒደስ በኋላ ደግሞ ኢምፔዶክልስ የሚባል ፍልስፍናን በግጥም በማቅረብ በኩል የተሳካላቸው ናቸው። ሄራክሊተስ በቨርስ ነው እንደ ነጠላ የሆኑ አረፍተ ነገሮችን ነው የተጠቀመው።
በጠንካራ የፍልስፍና መከራከሪያዎቹ በረቂቅ እይታ ይዞ የመጣው ፓራሜንደስ የግጥሙ አቀራረብ ከዮሐንስ ራእይ ጋር ተመሳሳይ ነው። በራእይ ከሚታየው ዓለም ወደማይታየው ዓለም፣ ከገሃዱ ዓለም ወደ ምናባዊ ዓለም በምናባዊ ፈረስ ወይንም ባዝራ እያስቀለበ ይወስደናል። በግጥሙ የቀረቡት ምሳሌዎች ግልጽ ባይሆኑም ፈረሷ ወይም ባዝራዋ እንደ ፍልስፍና ልንወስዳት እንችላለን። ፈረሷ የማሰብ ሂደት ናት። የገሃዱ ዓለም በስሜት ሕዋሳችን የምንረዳው ዓለም ሲሆን፣ ምናባዊ ዓለም ደግሞ በማሰብ የምንደርስበት የረቂቅ ዓለም ነው። በምናብ ጉዞ አስጎብኚ ሆነው የቀረቡ ሴት አማልክቶች አሉ። በተለይ አንዷ ሴት አማልክት እየተከታተለች ስለ ሁሉም ነገር ታስረዳዋለች። ይቺ ሴት አማልክት ፍልስፍና ወይም በአንዳንድ ተረቶች ላይ ሶፊያ ተብላ ከምትጠራው የጥበብ አምላክ ጋር ተመሳሳይ ገጽታ አላት። በጉዞው እንግዲህ የብርሃን በርና የጨለማ በር የሚባሉ መግቢያና መውጫ በሮች እንዳሉ ይተርክልናል ፓራሜንደስ። እነዚህ የፍልስፍና ምዕራፎች እንደሚያመለክቱ አድርጎ መውሰድ ይቻላል። እነዚህን የመሳሰሉ ምናባዊ የድራማ አቀራረቦች በግጥሙ ላይ ስናይ ትዝ የሚለን የዮሐንስ ራእይ ነው። ፓራሜንደስ ግጥሙን ሲጀምር በባዝራ ፈረስ ወደ ምናብ ዓለም በምናባችን እንድንጓዝ ይጋብዘናል። ለዚህ ደግሞ የገሃዱን ዓለም መልቀቅ አለብን። በአይን ወደማይታይ፣ በእጅ ወደማይዳሰስ፣ በድምፅም በጆሮ ወደማይሰማው ዓለም ጉዞ ይጀምራል። ባዝራዋ ፈረስ በጉዞው ልቡን እስኪስት ድረስ እንዳስደሰተችውም ይነግረናል። የዚህ አቀራረቡ ሙሉ ምናባዊ እንግዲህ የራእይ ድራማ አቀራረብ ያለው ነው። የፓራሜንደስ ግጥሞችን 3 ክፍሎች አሉት ተብሎ ነው የሚታመነው። የመጀመሪያው የመግቢያው ክፍል ከአማልክቷ ሁለት አይነት መንገዶችን ታማርጠዋለች። የመሆን መንገድና የመምሰል መንገድ። የመሆን መንገድ የሚባለው ትክክለኛ የሆነ መንገድ ሲሆን፣ የመምሰል መንገድ ደግሞ የሰዎች አመለካከት የሚያሳይ ነው። ቀሪዎቹ 2 ክፍሎች የመሆንን መንገድና የመምሰል መንገድ በሚመለከት ፓራሜንደስ ዝርዝር ሀሳቦችን የሚያቀርብበት ናቸው። ስለዚህ ከእነዚህ መንገዶች በመነሳት የፓራሜንደስን የአሃዳዊ ፍልስፍና እንመለከታለን ማለት ነው። የፓራሜንደስ ፍልስፍና ረቂቅ የሚባል ስለሆነ በተቻለ መጠን የተረዳሁትን በቀላል መንገድ ለማስረዳት እሞክራለሁ። ለፓራሜንደስ 2 አይነት የእውነት መንገዶች አሉ፣ የመሆን መንገድና ያለመሆን መንገድ። የመሆን መንገድ የአዎንታዊ ድምዳሜ መንገድ ነው። ይሄ ሆኗል ወይም ነው የምንለው አይነት ነው። ማንኛውም እንደሆነ አድርገን የምንረዳው መንገድ የመሆን መንገድ ነው። ለምሳሌ ሰው መሆን፣ ፕላኔት መሆን፣ ዛፍ መሆን፣ ተራራ መሆን ወዘተ ሲሆን፣ ሁለተኛው ግን የአሉታዊ መሆን ወይም ያለመሆን መንገድ ነው። ይህ አሉታዊ ወይም መሆን ላይ አፍራሽ ሲጨመር የሚፈጠር ያለመሆን ድምዳሜ ነው። ይሄ በተለምዶ አይደለም የሚለውን የአማርኛ ስሜት የሚሰጥ ነው። ወይ ደግሞ የሎጂክ ግንዛቤ ያላችሁ ሰዎች ኔጌሽን ከሚለው ጋር ተመሳሳይ ነው። ለምሳሌ ፕላኔት አይደለም ማለት ፕላኔት አለመሆን ማለት ነው። ሰው አይደለም ማለት ሰው ያለመሆን ማለት ነው። ባለክንፍ ፈረስ የለም ማለት ባለክንፍ ፈረስ አለመሆን ማለት እና ወዘተ ነው። ፓራሜንደስ የሚያመራን ከነዚህ ከሁለቱ የእውነት መንገዶች አንደኛውን እንድንመርጥ ያስገድደናል። ከዛ ምርጫውን ራሱ ይቀጥላል። ፓራሜንደስ ከሁለቱ የእውነት መንገዶች ሁለተኛው ያለመሆን መንገድ ላይ ተቃውሞ አለው። ይሄኛውን አይመርጥም። ምክንያቱም አለመሆን በራሱ መሆን ነው ብሎ ያስባል። ስለዚህ አለመሆን የሚባል የእውነት መንገድ የለም። 1 ወይም ደግሞ አለመሆን ራሱ መሆን ነው። 2 አለመሆን መሆን ከሆነ ይጠፋል ማለት ነው። አለመሆን የሚባል መንገድ የለም። ስለዚህ 2 መንገድ ሳይሆን 1 መንገድ ነው ያለው በሚል ነው የሚወስደው። ፓራሜንደስ ያለመሆንን የማይቀበልበትን ምክንያት ዘርዘር አድርጎ ሲያቀርብ መጀመሪያ ከመሆን ባህሪ መነሳት ያስፈልጋል ይለናል። በፓራሜንደስ እምነት መሰረት መሆንና ማሰብ አንድ ናቸው። ወይም እሱ በጥራዙ እንዳስቀመጠው ማሰብ እና መሆን አንድ ናቸው። ሊታሰብ የሚችል ነገር ሁሉ ሊሆን የሚችል ነው። ሊታሰብ ብቻ ሳይሆን ሊነገር ይችላል። ሊታሰብ ከተቻለ ሊታወቅ ይችላል። በዚህ መሰረት ሊታሰብና ሊታወቅ የሚችል ከሆነ ሊሆን የሚችል ነው። ስለዚህ ማሰብ የሚቻል ነገር ሁሉ ሊሆን የሚችል ነው። ወይም ሊታሰብ የሚችል ወይም ሊሆን የሚችል ከሆነ አለመሆን ሊታሰብ ወይም ሊነገር ይችላል። እዚያ ትንሽ ከበድ ያለ ይመስለኛል። ለምሳሌ ማሰብና መሆን አንድ ናቸው ማለት የምናስበው ነገር ሁሉ በዓለም አለ ወይም እውነት ነው ወይም አለ እንደማለት ነው። ስለዚህ በዚህ መሰረት አለመሆንን ካሰብን
አለመሆንም አለ ማለት ነው። ስለዚህ አለመሆንም መሆን ነው። እንደዚህ ከሆነ አለመሆን የሚባል የለም። አለመሆንም ማሰብ ከተቻለ አለመሆንም በራሱ መሆን ነው። ምክንያቱም ከላይ ማሰብና መሆን አንድ ናቸው ከተባለ አለመሆንን ማሰብ ስለሚቻል አለመሆንንም መሆን ነው። ስለዚህ አለመሆን ይጠፋና መሆን ይሆናል። ሁለቱ መንገዶች አንድ ይሆናሉ ማለት ነው። ለፓራሜንደስ ሌላኛው አማራጭ ወይ ደግሞ አለመሆንን ማሰብ አይቻልም። ምክንያቱም ያልሆነ ነገር ሊታሰብ አይችልም። ማሰብ ካልተቻለ አለመሆን የለም ብለን ስለመሆን ብቻ መነጋገር ነው ያለብን። ነገር ግን ስለ አለመሆን ማሰብ ችለናል። ስለዚህ ማሰብ ከተቻለ አለመሆንም መሆን ነው። ካልሆነ አለመሆንን ማሰብ የቻልነው ከየት አምጥተነው ነው? አለመሆን ባይሆን ኖሮ ማሰብ አንችልም ነበር ነው መደምደሚያው። ለምሳሌ ባለ ክንፍ ፈረስ የለችም ከሌለች ከየት አምጥተን አሰብናት ነው። ስለ ባለ ክንፍ ፈረስ ካሰብን አለች ማለት ነው። ስለዚህ የለም የሚለው አይሰራም፣ ወይም ደግሞ የለም ራሱ አለ ወይም ኤግዚስታንስ ነው በሚል ሊወሰድ ይችላል። ፓራሜንደስ የአለመሆንን መንገድ ሲቃወም የመሆን መንገድ ይደግፋል ማለት አይደለም። ለፓራሜንደስ በሁለቱ መካከል ልዩነት የለም። ስለዚህ እንደ ፍልስፍና መንገድ ሁለቱንም መጠቀም ያስፈልጋል። ምክንያቱም ሁለቱም መንገዶች የመሆን መንገዶች ናቸው። በግጥሙ ላይ እንደዚህ ይላል፣ የምጀምረው ከምጨርስበት ነው፣ የሚጨርሰው ከሚጀምርበት ነው ይላል ፓራሜንደስ። ስለዚህ ፍልስፍና ደርሶ የሚመለስ ጉዞ ነው። ይህ ጉዞ ደግሞ የክብ ጉዞ ነው ማለት ነው። መጀመሪያው መጨረሻ፣ መጨረሻው መጀመሪያ ነው። በዚህ መሰረት ያለመሆን መንገድም ወደ መሆን ዓለም ያመጣል ነው ሀሳቡ። ከዛ የመሆን መንገድ ወደ ለመሆን ይወስደናል። መልሶ ያለመሆን መንገድ ደግሞ ወደ መሆን ያመጣናል። ፓራሜንደስ ከእነዚህ ሁለቱ መንገዶች ውጭ ያለ መንገድን በፍጹም አይደግፍም። ይህን መንገድን ብዥታ ነው የሚሆነው። ስለዚህ አለመሆንን ሁለቱ መንገዶች አንድ ከሆኑ የፓራሜንደስ ፍልስፍና ወዴት ያመራል? አሃዳዊ ፍልስፍና። አሃዳዊ ፍልስፍና ማለት ሞኖይዝም የሚሉት ዓለም አንድ ናት፣ አትከፋፈልም፣ የተለያየ ነገር የለም ወዘተ የሚሉት ነው። ወደዚህ እናመራለን። ፓራሜንደስ የፍልስፍና መንገዶችን ካማረጥን በኋላ የሚመጣው ወደ ፍልስፍና አቋም ብሎ ሁለቱንም መንገዶች አንድ ያደረገበት ምክንያት ያው አሃዳዊ ፍልስፍና መዳረሻ ለማድረግ እንደሆነ አያጠራጥርም። አለመሆንም መሆንም አንድ ከሆኑ ድምዳሜ አሃዳዊ ነው። ምክንያቱም መሀል ላይ የሚከፋፈል ነገር የለም። የሚከፋፈል ነገር ከሌለ ደግሞ ሁሉም አንድ ነው። የፓራሜንደስን የፍልስፍና አቋሞች በሚመለከት ፓራሜንደስ አሃዳዊ ነው ወይም አይደለም የሚሉ ክርክሮች አሉ። በእርግጥ እነዚህ የትንታኔ ልዩነት ተደርገው ነው የሚወሰዱት። ግን በስፋት የሚታመነው ፓራሜንደስ ሲጠራ አሃዳዊ ፈላስፋ መሆኑን ነው። በዚህ መሰረት ለፓራሜንደስ ዓለም አንድ ናት፣ አትከፋፈልም፣ አትለዋወጥም፣ የተለያየ ነገር የሚባል ነገር የለም፣ ብዙ የሚባል ነገር የለም፣ ሁሉም ነገር አንድ ነው፣ አንዱ ነው፣ ሁሉም ነገር ነው። ፓራሜንደስ አሃዳዊ ፍልስፍናውን ለማጠናከር ያቀረበው ደጋፊ አመክንዮ እንግዲህ ብዙ የለም። ነገር ግን አሃዳዊ ፍልስፍናውን ለመገንባት የተጠቀመው የብዙሃን ፍልስፍና ተከራካሪ ሀሳቦችን ውድቅ ማድረግ ነው። ይሄ እንግዲህ የራስን ሀሳብ ለማጠናከር የሌላውን ወይም የተቃራኒ ሀሳብ የማዳከም ጥበብን ተከትሎ ነው የራሱን ፍልስፍና የገነባው የሚባለው። ፓራሜንደስ በቀጥታ ስለ አሃዳዊ ፍልስፍና አይናገርም። ከዚህ ይልቅ ያደረገው ምንድነው? ብዙሃን ፍልስፍና የሚገነቡ ስህተት መሆናቸውን ማሳየት ነው። በዚህ መሰረት ያ የብዙሃንነት ፍልስፍና መከራከሪያ ሀሳቦች ከተዳከመ በኋላ ምላሽ ከሌላቸው ያው ዓለም አንድ ናት ወደሚለው ማለት ነው የሚመጣው። ይሄን ቴክኒክ ዜኖ የሚባል የእሱ ተማሪ እንደተጠቀመበት ይነገራል። እንግዲህ በዚህ መሰረት ፓራሜንደስ የብዙሃን ፍልስፍና ምሰሶችን በዝርዝር በማቅረብ ስህተት መሆናቸውን አሳይቷል። ከነሱ መካከል እንግዲህ ተከራከረባቸው ሰፋ ያሉ መኖርና አለመኖር የሚባል ነገር የለም። ሁለቱ ዲስቲንክሽን ወይም ሁለቱ ልዩነቶች የሉም፣ አንድ ናቸው። መኖርም አለመኖርም የለም፣ ሁለቱም አንድ ናቸው ነው። ልዩነትና ተመሳሳይነት የሚባለው የሰዎች ብዥታዎች ናቸው። ጊዜና ቦታ የሚባል የለም። ምክንያቱም ጊዜና ቦታ ከሌለ ለምሳሌ ትናንት ነገ የሚባል የለም። መሀል ላይ የሚከፋፍለው ነገር ከሌለ ይሄንን አመክንዮ ውድቅ ካደረግን
የፓራሜንዴስ ዓለም አሃዳዊ ፍልስፍና ጠንካራ ይሆናል ማለት ነው። ሁሉም ነገር በጊዜና ቦታ አይከፋፈልም፣ ወጥ ነው ወዘተ የሚሉ መከራከሪያዎችን በማቅረብ ዓለም አንድ ናት ወደሚል የመጨረሻ ድምዳሜ የገባበትን እንመለከታለን ማለት ነው። ለዛሬ ፓራሜንዴስ ያቀረብኩላችሁ በቂ ግንዛቤ እንዳገኛችሁ እረዳለሁ። ሌሎች ዝርዝር ጉዳዮች በሌላ ጊዜ እመለሳለሁ። መልካም ቀን።